እርዳታ የፎጣ እርዳታና የመጽሐፍ ቅዱስ እርዳታ ያደረጉት በዱባይ የሚገኙ ማህበረ ሚካኤል የሚባሉ አባላት ናቸው። አበነፍሳቸው መላከማዊ ቀሲስ ደረጀ ይባላሉ። በእውነት በጉባኤቱ ስም ምስጋናችን የላቀ ነው። በያላችሁበት ቤተሰቦቻችሁን እናንተም ሁላችሁን ሀሳባችሁን አስፈጽሞ ለዛሬ ዓመት እንደዚህ ያደርሰልን። ውለታችሁን በእውነት የጉባኤ አምላክ ያው ተቀብሎ በለጠ ከዚህ በለጠ የምታረቁና የምትሰሩ ቅዱስ ፈቃድ ይሁንልን። ከዚህ በተጨማሪ የመልአከ ኃይል ዳዊት ቀሲስ በቃሉ የደብረ አዶ ጠባታ ለማርያም ካቴድራል ቤተክርስቲያን ዋና አስተዳዳሪ እና የዚህ ታላቅ ጉባኤ ቤት ዋና አስተዳዳሪ የሆኑት ያው አስተያየታቸውን ያለውን ሀሳብ ይናገራሉ። ቀጥታ ወደ እነሱ። ክቡር መጋቤ ኃይላት ክቡር ጥላሁን የጎንደር ደብረ ኃይል ወደብረ ጠባታ ለማርያም ካቴድራል ያቋቋም ምስክር ጉባኤ ቤት መምህር እንዲሁም ሊቃውንተ ቤተክርስቲያን በእግዚአብሔር ስም እንደምን አደራችሁ? አሜን። የአምላካችን እግዚአብሔር ስም የተመሰገነ ይሁን። ያው እንግዲህ እዚህ የተገኘንበት ትልቁ ዋናው ምክንያት መሰረቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የምሁሩ ወመሐሩ ውስተ ኩሉ አጽናፈ ዓለም፣ ሂዱና በዓለም ሁሉ አስተምሩ አይደል ትእዛዙ። እኛ አሁን በዚች ቦታ ብቻ ሳይሆን የዚች ቦታ መፍለቂያ እንሆን እንጂ አገልግሎታችን ለመላው ዓለም ስለሆነ በመላው ዓለም የሚኖሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ይህንን እጅግ ማድረጋቸው እዚህ ድረስ ማየታቸው ደግሞ ቤተክርስቲያን ገደብ የሌላት ወይም ደግሞ የማትወሰን እስከ ዓለም ዳርቻ ድረስ ስራዋ እንደሆነ ማስተማር የሚያመላክት ስለሆነ እውነት እነዚህ በቅዱስ ሚካኤል ስም የተሰባሰቡ የጽዋ ማህበራት ይህን እይታቸውን አስፍተው ከዱባይ እስከዚህ ድረስ ማየታቸው የእግዚአብሔርን ቃል እየፈጸሙ ስለሆነ አሁንም ባሉበት እግዚአብሔር አምላክ ይጠብቅልን፣ በእምነታቸው ያጽናልን። እውነት እንግዲህ ምንድነው ርግጥ ሀገር ነው ይከላ ለፍቅር ነው ይላል። ርግጥ ሀገር ይከላ ለፍቅር፣ የሀገር መራቅ ፍቅርን አይከለክልም። እነሱ በዛ በአረቡ ዓለም በዱባይ ተቀምጠው የሃይማኖታቸው ፍቅር፣ የሀገራቸው ፍቅር፣ የቤተክርስቲያናቸው ፍቅር አስገድዷቸው ይልቁንም ደግሞ ምንጩን አስተውለው እዚህ ቦታ ላይ እኛ በረከት እናገኛለን፣ እዚህ ቦታ ላይ የሚደርሰው ቃለ እግዚአብሔር የሚደርሰው የሰርክ ጸሎት ለእኛም በረከት እናገኛለን ብለው ነው እና ይህንን ያደረጉት በእውነት አሁን እግዚአብሔር አምላክ የመንግስተ ሰማያት መውረሻ የኃጢአት መደምሰሻ ያድርግልን፣ ባሉበት ይጠብቅልን። እኛ ከነሱ የምንማረው ነገር አለ። እነሱ ይህን ያክል ዱባይ ላይ ተቀምጠው ሲጨነቁ፣ ስለ ቤተ ክርስቲያን ሲያዝኑ፣ ስለ ደቀ መዛሙርት ሁኔታ ሲቆረቆሩ፣ እኛ ደግሞ ኃላፊነት አለብን ማለት በኢትዮጵያ ብቻ ሳይሆን በመላው ዓለም ያሉትን ክርስቲያኖች እንድናገለግል ግዴታ አለብን ማለት ነው እና ግዴታችን ለመወጣት እግዚአብሔር ያውቃል። ማለት መላከማዊ ቀሲስ ደረጀ ጅማ አሁን ብቻ ሳይሆን ገና በትምህርት ቤት ህይወት እያሉ መልካም ስራ የሚሰሩ አባት ናቸው። አሁን በእሳቸው ልጆች አማካኝነት ይህ ታስቦ እዚህ ድረስ ይህን ሀሳብ በተለይ ይህን መጽሐፍ ቅዱስ እንግዲህ እኛ የምንማረው አቋቋሙ፣ ድጓው፣ ቅኔ ሁሉ ምንጩ የመጽሐፍ ቅዱስ ብሉያት ሐዲሳት ናቸው። እንግዲህ የመጀመሪያው እንኳን በቀዳሚ ገብረ እግዚአብሔር ሰማይ ወምድር ብሎ አይደለም የሚጀምር። በቀዳሚ ገብረ እግዚአብሔር ሰማይ ወምድር ነው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። እዚህ መጽሐፍ ቅዱስ ላይ የምናገኘው ይሄ ነው። እናንተም ደግሞ በመዝሙር ይህን ትሉ የለ እንዲያውም እስከነ ትርጓሜው ማለት ነው። አሁን ለምሳሌ በለስ ዘይቤ ቤተ እስራኤል ሞንቱ ዋጸደ ወይኑ ክርስቶስ ውእቱ ይላል እስከ ትርጓሜው ማለት ነው። እንግዲህ ሰለስት ላይ ያለው ነው። ሌሎችም አሁን ጾመ ድጓው ላይ ያለው አልጸቀስ አሁን ሀገረ ደማስቆ ግብተ በረቀ መብረቅ ድሬውን ሰማይ ይላል። ይህ እንግዲህ ግብረ ሐዋርያት ያለ ነው። እንዲያው ለምሳሌ እነዚህን ጠቀስኩ እንጂ ብዙዎቹ ሁሉም ማለት ሁሉም ቅዳሴው፣ ዜማውም፣ አቋቋሙ ሁሉ መነሻው ይህ ስለሆነ ይህንን ደግሞ ይዘው ከመጽሐፍ ቅዱስ ጋር ልብሱን ደግሞ መላካቸው እጅግ የሚያስደንቅ ስለሆነ አስተማሪ ስለሆነ
በእውነት ውይይታችሁን በበለጠ አስፍታችሁ እንድትመለከቱ እግዚአብሔር አሁንም ብሩህ አእምሮ ይስጥልን። መምህራችንን መላከማዊ ቀሲስ ደረጀ ጅማንም በጣም እናመሰግናለን። እንግዲህ ከኔ ጋር አንድ ላይ የተመረቅነው እንኳን ቤተሰብ መስርቼ እጣ ደርሶኝ ወደ አርባ ምንጭ ልሄድ ስል እሳቸው ናቸው ወደ ሰሜን ሸዋ ቀየሩ። ከሰሜን ሸዋ ደግሞ ወደ ጎንደር የመጣሁበት ለዚህም ቦታ እንደዚህ አስተዳዳሪ እንደሆነ የሚበቃሁበት ምክንያት እግዚአብሔር አምላክ በእሳቸው አድሮ ወደዚህ እንዲመጣ አድርጎኛል። ሀገሩን ጠልቼ ሳይሆን ወይም ደግሞ ወደዛ መሄድ ጠልቼው ሳይሆን ቤተሰብ መስርቼ ስለነበር ነው በዛ ጊዜና እስከዚህ ድረስ መልካም እይታ ያላቸው ደግ አባት ናቸውና ይህንን አስተውሎታቸውን ይህንን መልካም ስራቸውን እስከ ዘላለሙ ያቆይልን። በእውነት በማህበረ ሚካኤል በማህበረ ቅዱስ ሚካኤል የተሰበሰቡትን ምዕመናንም ይጠብቅልን። ሁልጊዜ እናንተም ጸሎታችሁ እንዳይለያችሁ በዚህ አጋጣሚ እያሳሰብኩኝ ይህንን ላደረጉ ክርስቲያኖች ሁሉ እግዚአብሔር አምላክ ይጠብቅልን። ሌሎችም ከነዚህ በእውነት በመላው ዓለም የሚኖሩ ክርስቲያኖች ይህንን እይታ ነው አስፍተው ማየት ያለባቸውና እዚህ ጉባኤ ቤት በደንብ ይህን እንዲያጠናክሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የመጀመሪያውን ምንጩን እያሰፉ ወይም ደግሞ ምንጩን እያጠናከሩ መሆኑን አውቀው ጉባኤ ቤቱን እንዲያግዙ በቅድስት ቤተክርስቲያን ስም አሳስባለሁ። አመሰግናለሁ። የተከበሩ መላከ ኃይል ቀሲስ ዳዊት በቃሉ የደብረ ኃይል ደብረ አባት አለማርያም ካቴድራል ዋና አስተዳዳሪ፣ የተከበሩ መጋቤ ሄላት የኔታ ክቡር ጥላሁን የደብረ ኃይል ደብረ አባት አለማርያም የአቋቋም ምስክር ጉባኤ መምህር፣ የተከበራችሁ ሊቃውንተ ቤተክርስቲያን በእግዚአብሔር ስም እንደምን አደራችሁ? አሜን። አምላካችን ኢየሱስ ክርስቶስ በመካከላችን የተመሰገነ ይሁን። እኔ መምህር ዳንኤል ነጋ እባላለሁ። የዚህ ታላቅ ጉባኤ ተወካይ ነኝ። እንግዲህ ይህን ታላቅ ማህበር ለማመስገን ነው የተነሳሁት። በሰፊው ቀሲስ ገልጸውታል። እኔ ግን መግለጽ የምፈልገው በዱባይ ሀገር ውስጥ የሚገኝ ታላቅ ማህበረ ሚካኤል የተሰኘ የበጎ አድራጎት ማህበር ከአሁን በፊት ከ150 በላይ መጽሐፍ ቅዱስና እንደዚሁም የመማሪያ የማይሌት መቆሚያ የሚሆን አልባሳት ልከውልን ተረክበናል። አሁንም በዛሬው ዕለት ደግሞ በአዲስ ለገቡት ሊቃውንተ ቤተክርስቲያን የሚሆን 95 አልባሳትና 95 የሚደርስ መጽሐፍ ቅዱስ በየኔታ መጋቤ ሄላት አማካኝነት ተረክበናል ማለት ነው። ስለዚህ ይህን ታላቅ ማህበር በጉባኤው ስም በሰፊው ለማመስገን ይፈልጋለሁ። እንግዲህ ሊቃውንቱ አሁን ሲዘምሩ እንደሰማችሁት ኢትዝግቡ መዝገበ ዘበሰማያት ኢትዝግቡ መዝገበ ዘበምድር አላዝግቡ መዝገበ ዘበሰማያት የሚል ነው። እንግዲህ ይሄ ጌታ ኢየሱስ ክርስቶስ በወንጌል የተናገረው ቃል ነው። በምድር ላይ የሚበላውን የሚጠፋውን የሚበላሸውን ወንበዴ የሚሰርቀውን መዝገብ አታዘጋጁ፣ ይልቁንም በሰማያት የማይጠፋውን የማይበላሸውን ወንበዴዎች ሌቦች ሊሰርቁት የማይችለውን መዝገብ አዘጋጁ የሚለውን ቃል ነው ሲናገሩት የነበረ። ስለዚህ እናንተም ይህን ቃል መሰረት በማድረግ ይኸው እንግዲህ በሰማያት ዋጋ ታገኙበት ዘንድ ይሄን ነገር አሰባስባችሁ ለእኛ ልካችኋል። እኛም ይኸው ደርሶናል፣ ተቀብለናል፣ እናመሰግናለን። የማስተላልፈው መልእክት ቢኖረኝ ሌሎችም የሚመለከታችሁ አካላት ክርስቲያኖች በሙሉ ማለት ነው ይሄን ተመልክታችሁ ለጉባኤ ቤቱ የምትችሉትን ነገር ድጋፍ እንድታደርጉ በዚሁ አጋጣሚ ጥሪዬን ማስተላለፍ እፈልጋለሁ። አመሰግናለሁ። ቢቆማቱን ይቆም ወደ እናንተ አሁን የምትመለከቷቸው የዚህ ዓመት የካቲት 1 ቀን የገቡት ብቻ እንጂ ሌሎቹ አሁን ከዚህ ውስጥ ያሉ ያልደረሳቸው አምና ያልነበሩት ብቻ መሆኑን በዛው እንድትገነዘቡልን ነው ማለት ነው። እሺ እንግዲህ
ቅድስና ፈቃ መስጠት ብቻ ሌላ ነገር ያደረጉ ያው መጽሐፍ ቅዱስ ነው የሚሰጠው። ሁልጊዜ ከትምህርት በኋላ ለሀያ ደቂቃ እንድትሰጣና ይህ መጽሐፍ ቅዱስ እነሱ ስጦታ ከጀመሩበት ቀን ጀምሮ ማታ ማታ ሁልጊዜም ከተረቡበት በኋላ አንድ ፕሮግራም መሪ አንድ ሰባኪ እየሆኑ እየሰበኩ ያሉ መሆኑንም ያው በዛው እንዲታወቅ ለማለት ፈልጋለሁ። እናመሰግናለን።